የሰው ልጅ በአጠቃላይ የሚኖርላቸው ለፋይቭ ኤፎች ማንኛውም የሰው ልጅ የሚኖረው ለፋይቭ ኤፎች ነው። የሰው ልጅ ስታንዳርድ ደረጃ ዝቅተኛ ኖር ያለ ከፍተኛ ኖር ያለ አብዛኛው በዓለም ደረጃ ያለ ሁሉም ሰው የሚኖረው ለነዚህ ፋይቭ ኤፎች የመጀመሪያው ኤፍ ፍሪደም ነው። የመጀመሪያው ኤፍ ፍሪደም ነው። የሰው ልጅ እያንዳንዳችን እድሜያችን 18 ሞላም ከዛ በላይ ሆንንም ሁሉም ሰው የሚሯሯጠው የመጀመሪያው ምን በላለው ምን እጠጣለሁ ምን ለብሳለሁ ራሴን ፍሪደሜን ወይም ነፃነቴን እንዴት አረጋግጣለሁ። ስለዚህ ከ5 ኤፎቹ ከነዚህ 5 ኤፎች ውስጥ የመጀመሪያው ፍሪደም ነው። እያንዳንዳችን የምንኖረው ለ5 ኤፎች ነው። ስለዚህ የመጀመሪያው ፍሪደም ነው። ፍሪደም ሲባል ራሴን ነፃነቴን እንዴት አድርጌ አረጋግጣለሁ የሚለው ነገር ነውና እሱ ነው። ሁለተኛው ፍሪደሙን ካረጋገጠ በኋላ ማንኛውም ሴትም ትሁን ወንድም ማንም ይሁን ፍሪደሙን ወይም ነፃነቱን ራሱን ሰኪዩርድ ካደረገ በኋላ ሁለተኛው ለፋሚሊ መኖር ይጀምራል። ሁለተኛው ፋሚሊ ነው ማለት ነው። ያ ማለት አንድ ሰው መጀመሪያ ራሱን ከቻለ ፍሪደሙን ካረጋገጠ በኋላ ቤተሰቦቹን ኬር ማድረግ ይፈልጋል። ስለዚህ ሁለተኛው የምንኖርለት ኤፍ ፋሚሊ ነው ማለት ነው። ሶስተኛው ኤፍ ፎርቹን ነው። ፎርቹን ነው። እንግዲህ መጀመሪያ ፍሪደማችንን አረጋገጥን። ከዛ ቀጥለን ፋሚሊያችንን ኬር ካረግን በኋላ ረጅም ጊዜ ሰስቴን ለማድረግ ለምሳሌ ከነገ ጀምሮ ስራ ባንሄድ ከነገ ጀምሮ ቤታችን መሆን ብንችል ብንፈልግ ምን ያክል ጊዜ ሊያኖር የሚችል ሀብት አለን። ስለዚህ እሱን ማፈላለግ ወይም ፎርቹን ነው ማለት ነው። ፋሚሊን ኬር ካረክ በኋላ ምን ያህል ጊዜ ሪዘርቭ የሚያደርግ ወይም ሰኪዩር የሚያደርግ ነገር አለኝ፣ ምን ያህል ሀብት ፈጥሬያለሁ የሚለው ነገር ነው የሚያሳስበው ማለት ነው። ከዛ ቀጥሎ አራተኛው ይሄንኛውን ፎርቹን ሰኪዩር ካደረገ በኋላ ሁሉም ሰው በአራተኛ ደረጃ ፈን ማድረግ ይፈልጋል። ምክንያቱም ባክግራውንዱ ላይ ፍሪደሙን አረጋግጧል፣ ፋሚሊውን ኬር አድርጓል፣ ከዛ የተወሰነ ሀብት ፈጥሯል። ከዛ በኋላ ፈን ማድረግ ይፈልጋል። ለዛ ነው በጣም ብዙ ሰዎች አይታችሁ ከሆነ አሜሪካ ሄደው ሊዝናኑ ይችላሉ፣ አውሮፓ ሄደው ሊዝናኑ ይችላሉ፣ ኤዥያ ሄደው ሊዝናኑ ይችላሉ። በጣም በርካታ የዓለም የቱሪዝም መዳረሻዎች ላይ ሄደው ሊዝናኑ ይችላሉ። ፈን ማድረግ መሄድ መዝናናት ብቻ ሳይሆን ሌክዠሪ የሆነ ነገርን ሲጠቀሙ ታያላችሁ። ለምሳሌ አንድ የወርቅ ሼሚዝ 84 ሚሊዮን፣ 34 ሚሊዮን፣ 50 ሚሊዮን ወይም አንድ ቲሸርት 80 ሺህ ብር፣ አንድ ስልክ 500 ሺህ ብር፣ አንድ ላፕቶፕ 2 ሚሊዮን ብር የሚለው ነገር ወደ ፈን ሲመጣ ነው። ፈን የሚያደርጋቸው ለምሳሌ አንዳንድ ሰው መዝናናት ፈን ሊያደርገው ይችላል። አንዳንድ ሰው ውድ ነገር መግዛት ፈን ሊያደርገው ይችላል። አንዳንድ ሰው ደግሞ ለሌሎች መድረስ ፈን ሊያደርገው ይችላል። ዞሮ ግን አራተኛው ስቴጅ ፈን ማድረግ ነው። አምስተኛውና የመጨረሻው ፌም ነው። አምስተኛውና የመጨረሻው ፌም ነው። እሱ ምንድነው? እዚህ ፈን የሚያደርጉ ሰዎች ወይም ሌክዠሪ የሆነ ነገር ላይ የምታዩቸው ሰዎች ፌምን ለማግኘት ነው። ለምሳሌ የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ማንሳት እንችላለን። እነዚህ ስቴጆች ላይ ከደረሰ በኋላ ወደ ፕሬዚዳንሻል ለማደግ አንዱ ምናልባት ለሀገሬ የማደርገው አስተዋጽኦ ብሎ ሊያስብ ይችላል። በሌላ ቋንቋ ግን ፌመስ ለመሆን ነው። አሜሪካን በመምራት ሌሎች ሀገሮች ላይ ተጽዕኖ መፍጠር ራሱን ማስተዋወቅ ይፈልጋል። ይህ እንግዲህ የሰው ልጅ የሚኖርባቸው 5 ኤፎች ናቸው ማለት ነው። ከተመቻችሁ ይህን ቪዲዮ ላይክ፣ ሼር አድርጉት። እንደዚህ አይነት ነገሮች እንዲደርሷችሁ ይህን ፔጅ ፎሎ ማድረጋችሁን እንዳትረሱ። ስላዳመጣችሁኝና አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ቴንክ ዩ